እጅግ አሳዛኝ ክህደት በሃይሪያ ላይ 13 ዓመታት የባህር ማዶ ሲኦልና የክህደት ፍሬም በበረሃው ንዳድ በባዕድ ሀገር ግፍና በመከራ ውስጥ ለ13 ዓመታት ስትማቀቅ ኖረች። ሃይሪያ የወጣትነት ውበቷን የጤናዋን ጥንካሬና የደስታዋን ጊዜያት ሁሉ ለአረብ ሀገር አሻዋ ሳልፋ የሰጠችው ለወገኔ ለቤተሰቤ ስትል ነበር። የላከችው እያንዳንዱ ሳንቲም በላቧ ብቻ ሳይሆን በእንባም ጭምር የታጠበ ነበር። ወንድሟ ቀን ዘመድ ካሴ በየጊዜው የሚልክላት የቤቷ ፎቶዎች ለሷ የብርታቷ ምንጭ ለስደቷ ማብቂያ ተስፋዎቿ ነበሩ። ይኸው ቤትሽ እዚህ ደረሰ፣ ይኸው ጣራው ተመታ የሚሉት ቃላት በሰው ሀገር የሚደርስባትን ውርደት እንድትረሳ ያደርጓት ነበር። ነገ ወደ ሀገሬ ስመለስ በገዛ ቤቴ አርፋለሁ ብላ ተመኘች። ከ13 ዓመታት በኋላ ሀገሯ ስትገባ የጠበቃት የገነባችው ቤት ሳይሆን የገዛ ደሟ የሸረበላት የክህደት ወጥመድ ነበር። ቤቴ የታለ ስትለው መልሱ ዛሬ ነገ በሚል ማታለያ ተተካ። ደብረ ብርሃን ከተማ አይመችሽም፣ ባህር ዳር ሌላ ቤት እገዛልሻለሁ የሚል የሽንገላ ቃላት የልፋቷን ውጤት ለመሸሸግ የተሰነዘሩ ቀስት ሆኑባት። ባዶ እጇን ለ8 ዓመታት በክራይ ቤት ተንከራተተች። እሷ በከፈለችው ዋጋ ወንድሟ በሷ ቤት እንዲንደላቀቅ፣ በሷ ድካም እንዲኮራ፣ በሷ ስቃይ እንዲከብር አደረገው። እሷ በሰው ደጅ ስትገፋ፣ እርሱ ግን የሷን ህልም ወርሶ በደስታ ይኖራል። ሃይሪያ ግን የፍትህ ያለህ እያለች ትጮኻለች። የባንክ መረጃ የላት፣ ካርታ የላት፣ መረጃ የላት፣ ማስረጃ የላት። ቤቱንም በባለቤቱ ስም በጀሚላ አስመዝግቦታል። ሕግ ፊት ለመቆም ማስረጃ አጣች። ልቧ ግን በቁስል ተሞልቷል። ይህች እህት ዛሬ ግራ ገብቷታል። 13 ዓመት በሰው ሀገር፣ 8 ዓመት በሀገሯ ቤት ኪራይ፣ በአጠቃላይ 21 ዓመታት የባከነ። ይህ ታሪክ የሃይሪያ ብቻ አይደለም። በታማኝነት ገንዘባቸውን ለቤተሰብ እየላኩ በክህደት ለሚያነቡ እህቶቼ ሁሉ ድምፅ ነው። መሬቱ በስሙ ቢሆን ሰማዩ ግን የአላህ ነው። ሁሉንም ተመልካች መረጃና ማስረጃ የማያስፈልገው ፈጣሪ አምባዋን ያብስላት። ለዚህች እህታችን ድምፅ መሆን በአረብ ሀገር ለፍቶ ለተከዱት ሁሉ ድምፅ ነው። ይህንን ወሳኝ መልእክት ለደብረ ብርሃንና ባህር ዳር አስተዳደር፣ ለፌዴራል ሴቶች ጉዳይና ለሁሉም የህግ አካላትና ለጭቁን ወገኖቻችን ፍትህ ለማምጣት ለሚሰሩ አካላት እንዲደርስ ሼር፣ ላይክ፣ ኮፒ ሊንክ፣ ሪፖስት በማድረግ ለሁሉም እናዳርስ መልእክቴ ነው። ሰላም